አደገኛ ቫይረስ ተሰራጭቷል። ዜና አንባቢው ተናገረ። በሽታው የሚተላለፈው በመነካካት ነው። ያው በሽታው የሚያጠቃው በሁሉም የዕድሜ ክልል ውስጥ ያሉትን ሰዎች ነው። ለየት ያለ በሽታ ነው። የሚያወራው ስለ ዞምቢ በሽታ ነበር። አድካሚውን ስራ ጨርሼ ገና ከማረፌ ነበር ይህን ዜና ሰማሁት። ስለዚህ በምትችሉት አቅም ከቤት እንዳትወጡ። ማለት ከዚህ በኋላ ስራ ሊድም ማለት ነው? እሺ ግን እንዴት አድርጌ ነው የሚበላውን ነገር ሳልወጣ ልገዛ የምችለው? እየቀለዱ መሆን አለበት አይደል? ብቻ በጣም ስለደከመኝ ወደ መኝታዬ ገብቼ ለጣልኩ። በድንገት ባንኜ ነቃው። ማንም በይሳት እኔ ጋር የሚመጣ እንግዲህ የለኝም። ከሌሊቱ 8 ሰዓት እኮ ነው እና ማሊሆን ይችላል። ጸጥ ብዬ መስማቴን ቀጠልኩ። የበሩ ድምጽ ግን እየባሰ መጣ። ቀስ ብዬ ከመኝታዬ ተነሳው። በዚህ ሰዓት በሩ በኃይል ተበረገደ። ባለሁበት ቆሜ ማዳመጤን ቀጠልኩ። በዝግታ የሚራመድ የእግር ኮቴ እኔ ወዳለሁበት ክፍል ሲመጣ ይሰማል። ሌባ አይመስለኝም፣ ምክንያቱም የዚህን ያክል በዝግታ አይራመድም። ያምን የሚሆን ምን ያልታወቀ ነገር ቀጥታ ወደ ኪችኑ ነበር ሄደው። እንዴ ሌባ ከሆነ ኪችን ውስጥ ምን ይሰራል? ወደ ኪችኑ ሲሄድ የነበረው የእግር ኮቴ አቅጣጫ ቀይሮ ይመስላል። ፈጥኜ ወደ ቁም ሳጥኑ ገባው። እኔ ያለሁበት ክፍል በርም ቀስ ብሎ ተከፈተ። አንድ ሰው የመሰለ ፍጡር ላለመውደቅ እየጣረ በዝግታ እየተራመደ ነበር። ዞምቢ ሆን? እሱ ሳይሆን አይቀርም። ካገኘ ምን ሊያደርገኝ ይችላል? እሱን ማሰብ አልፈልግም። የቆመ ሬሳም ቀስ ብሎ ወደ ቁም ሳጥኑ ተጠጋ።